እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቋጠርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ በቃ እንዳለ ከነ ደጋፊው ማለት ነው። የትኛውም ደጋፊ ጋር ብትሄድ ማለት ሊቆጥርብህ ይችላል። ግን ይሄ ጸጉራሙ የሚባለው አይሆንም፣ አይመጣውም፣ ጀለስ አይመጣውም። በቃ ልጁ ኮንተንት የሚሰራው የለም። ሶ መላ እየሰራችበት ነው። እስቲ እንስማቸው። የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰው ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱ ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ ነገር ደግሞ እንደሚፈጠር የታወቀ ነበረ። በስመ አብ ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለው ኳስ ነበረ ሲያቀብል ነበር። ሴስኮ ግን ያን ኳስ እንዲህ የመታው አንተ አቻ እንኳን ማለት ነው። እግዚአብሔርን ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላ ሰውዬ እያለ ዩናይትድ እኔ መድኃኒዓለምን አሁን ይሄን ሰውዬ ፈራሁት። ሙጠምጢማም ጠንቋይ የሆነ ነገር ሙጠምጢማም ነው። ክለባችን 5 ጨዋታ ካሸነፈ ነው የሚቆረጠው አለ። 4 የሚገራርሙ ጨዋታዎች አሸነፈን። 5ኛው ቦይስ ታም አጭ እኔ እኮ በጣም የገረመኝ ማለት ያው ሲቲን አሸንፎ አርሰናልን አሸንፎ ቶተናምን አሸንፎ አስቡት። እነዚህ ምንም ቢሆኑ ቶፕ 6 የትኛውን ደረጃ ላይ አንደኛም ይሆኑ፣ ለምሳሌ አሁን ቶተናም አንደኛም ይሆኑ ሁለተኛም ብቻ ቶፕ 6 የሚባሉ ቡድኖች 3ቱን አሸንፎ ከቶፕ 6 ቡድኖች 3ቱን አሸንፎ በስተመጨረሻ አይኑላ ወዴት ነበረ? እዛ ለንደን ነበረ። በቃ የዚህ ሰው ይቆርጣል አይቆርጥም፣ ቋጥሮም ብዙ ነበረ። ብቻ 3ቱን ያንን ቶፕ 3 ቲም አሸንፎ በዚህ አቻ መውጣት ትንሽ ያስጠላል። እና በቃ እኔ ያልኳችሁ ላታርጉት ሰውየውን ወይ ይዛችሁት በግድም ቢሆን አስቆርጡት። ይህ ሰውዬ እያለ ዩናይትድ ተከታታይ 5 ጨዋታ አያሸንፍም። ጀለስም ይቋጥራል። እኔ ቅድምም ብየዋለሁ። ጀለስም ይቋጥራል። በቃ እንዴ በምን ይታወቅ ታዲያ? በምን ይታወቅ? ቀምለህ ትኖራታለህ። እንኳን ደስ አለህ። አንተ ተቆረጥክ ማለት ዓለም ረሳ። በዩናይትድ ምክንያት እንደዚህ ታወቅ። ቢሳካ ያልተከፈለው የቀረ ብር አለ ወይ? አረ በመድኃኒዓለም አስቸገረን። እኔ ከዚህ ኳስ በኋላ ተስፋ ቆረጥኩኝ። አረ ማንቺ እኔ መድኃኒዓለምን አሁን ይሄን ሰው እየፈራሁት ሙጠምጢማም ኩኛ አቢ አቻ እኮ መጥፎ ውጤት ሆኖ አይደለም። ያ እከካም ፎቃቃ እጤም አቢ ያሳዘነችኝ ከዮንዚማ ጋር እንትን ዮንዚማ እንደ ጸጉር ተቆራጮ ነው ማለት ያደገ እንደዛ ሆኖ ምናምን። እሷ ደግሞ ያው ባርበሪስት ሆና ጸጉር ቆራጭ ሆና ምናምን እንዲህ የጸጉር ቆራጭ አለ አይደለ? ይሄ እዚህ ጋር እንትን የሚያደርጉትን ልብስ ምናምን ለብሳ ከች ብላለች። ጨዋታውን እየተከታተለች ነበረ። ግን አልሆነም አብዬ አልሆነም። ምን እናድርግ? እኔ እኮ አልኳችሁ በቃ ተደራጁና ወይ ሄዳችሁም ቢሆን ወይ ደግሞ እዛ ላሉት ደጋፊዎችም ልጁን አግቱት። በቃ ኪድናፕ ልጁን አግቱትና ይዛችሁ በቃ በአካፋም በምንድን ነው አለ አይደለ? ይሄ የእጽዋት ምናምን አትክልት መከርከሚያ በሱም ቢሆን ግቡለት። ጸጉሩ ቤት ሄጄ አልቆረጥም ካለ በዛም ቢሆን ግቡለት። እንዴ ለምን ያስጨንቃችኋል?
ማስጨነቅማ የለበትም። በቃ ማስጨነቅ የለበትም ነው የምላችሁ። እስቲ አላውቅም። እስቲ እንስማ። እጤም ጸጉሩን አለመቆረጡ ነው የሚያናድደኝ። ማርያምን በጨዋታውም አልተናደድኩም። በምንም ነገር አልተናደድኩም። ማርያምን በምንም አልተናደድኩም። ያ እጤም ገና ይቀምናል። እኛ እናሸንፍ። እሱ ይቀርታል። ኧረ በኢየሱስ ስም ኧረ ተነደድኩ። ኧረ አቻ እኮ ለአንተ በላኝ፣ ለአንተ ኧረ እኛ ራሱ በላን። እንዲህ ደረደው በቃ ይቅርብ፣ ነገር ይቅርብ። ደረደው በቃ ሊያምርብህ ይችላል። ደረደው በቃ እኔ አሁን ልላት የመጣሁት ከያንጎ። እሺ ቶንዶስ ኤፍሲ ጎስት እናስቆርጠዋለን። ኤፍሲ በአውሮፓ በአሁኑ ሰዓት ምርጥ አቋም ያለው ቡድን ኤፍሲ አድክሞች ዋንጫውን እንበለዋለን አላቸው። ዋንጫውን ድምረታችሁ አሁን ዩናይትድ እና አርሰናል እኩል ነጥብ ሆነን ከዚህ በኋላ ከኛ የተሻለ ነጥብ። እስቲ ጋይሶች ግን አንድ ነገር እስቲ እንትን በሉልኝና ኮሜንት ላይ ምናምን እስቲ ጻፉልኝ። አርሰናል በዚህ ዓመት ዋንጫውን በልቶታል ወይስ ያሳኳል ወይስ በልቶታል? እስቲ ብቻ ኮሜንታችሁ ላይ ያሳውቁኝ። ዩናይትድ ደግሞ ስንተኛ ደረጃ እንደሚጨርስም ገምቱ። ጎስታችን እንግዲህ አድክመኝ ፊስ እያለች ነው። ምን ትላላችሁ በዚህ ሀሳብ ላይ? እስቲ እንስማ። 4 ጌም አሸንፋችሁ በቃ አናታችን ላይ ይሄን ሊግ ለመብላት እኮ ምን እንደሚያስፈልግ እኛ 2-3 አተን አውቀነዋል። ዘንድሮ እንዴት አድርገን እንደምበላው አሳያለሁ። ትናንት ዝም ብለሽ ብቅ ብለሽ ምትበይው ምናምን ነገር በቃ ይሄ ነገር ሰር አሌክስ ፈርጉሰን ብታይ ሊጉን እንደዚህ አትንቀውም ነበረ። 4 ጌም ስታሸንፉ ሰውየውን ከመቅመድ ማዳን ሳትችሉ እኔ እኮ በጣም ነው የምታስቁኝ እኮ። እሺ ማን ነው ድልሽናል? ለምን አትነግሩም? የአርሰናል ኤዲተር እስካሁን ዋንጫውን እንበለዋለን ምናምን ብለው ሲሰክሱ የነበሩ ሰዎች ማለት ነው ከሳምሪ እስከ አብዩኤል ድረስ ሰብስበህ ድሉዥናል ኤፍሲ ብለህ ቀጥርላቸው። በዓለም ላይ አንደኛ ድሉዥናል ደጋፊ የማን ዩናይትድ ደጋፊ። እኔ እኮ እንደዛ አላልኩም። ጎስት እነዚህ ሰዎች ፋራ እንደሆኑ ዋግ ነበር ምናምን ካልክ ኮሜንት ላይ ስትነግራቸው አላየንም። ቪው በቪው የሚሆነው ብዙ የዩናይትድ ደጋፊ ስለሚስማማ ነው። ገባህ? ጊንጥ ስንት እግር አለው? መጀመሪያ እሱን አታውቅም? አርክም 37,341ኛ ቀኔ ዩናይትድ 5 ተከታታይ ጨዋታ እስኪያሸንፍ 2065 ዓመተ ምህረት እኔ እንጃ ግን እስቲ እኔ ይህ ሰውዬ እያለ ዩናይትድ ተከታታይ 5 ጨዋታ ያሸንፋል ማለት አረ በፍጹም ብራዘር፣ በፍጹም የሚሆን ነገር አይደለም። እሱ ራሱ አንድ ሙጠምጥሚያም ነው። አረ እኔ እንጃ። እንዲህ አንተ እንደዛ 4 ተከታታይ ለዛውም አሪፍ ቲሞችን አግኝቶ አሸንፎ በዌስትሃም ለዛውም እዛ በሚንገዳገድ ዌስትሃም ያው ፕሪሚየር ሊግ ላይ የሚንገዳገድ አትልም። የሚንገዳገድ ማለት የትኛውም ቢሆን ይፈትናል። የትኛውም ቲም ማለት ነው። በቃ ከ1 እስከ 20 የትኛውም ደረጃ ይሁን ፕሪሚየር ሊግ ላይ ያለ ቲም ይፈትናል። ለዛ ነው ፕሪሚየር ሊግ ኢዝ ቢዩቲፉል የምንለው። በቃ ውብ ደግሞ በጣም አስቸጋሪ የሚሆንበት ለዛ ነው ፕሪሚየር ሊግ ማለት ነው። ግን ይህ ሰውዬ ኧረ እኔ እንጃ ዩናይትዳውያን፣ ይህ ሰውዬ አስቡበት። ወጪም ቢሆን አሰባስባችሁ ላጥ፣ ከዛ ከርከም አድርጎ መምጣት፣ ፀጉሩን ግሽግሽ አድርጎ መምጣት። ሌላ ምንም ነገር አያስፈልግም። በቃ ምን ያስፈልጋል ሌላ? አልቆረጥም እኔ አልቆረጥም ካለ ትጥስና ወይዛ ደግሞ ዘመን ምናምን የምታውቀው ሰው ካለ ትደውላለህ። አባረ በእናትህ እስቲ ይቺን ነገር ምናምን ትለዋለህ። ይይዟል። እዛም ያሉት ደጋፊዎች ይተባበሩሻል። ብራዘሬ ፀጉሩን አልቆረጥም ነው ያለ አይደለ? ይኸው እዚህ ጋር አናቱ ላይ ያለውን ፀጉሩን ብቻ አይደለም የምትላጭለት ፀጉሩን ብቻ አይደለም እንዳለ ሰውነቱ ላይ ያለውን በሙሉ ፀጉሩን ታነሳለታለህ። እሱ ፀጉሬን ነው አልቆረጥም ያለ፣ አንተ ደግሞ ሁሉም
እንደውም ድጋሚ እንዳያድግ አድርገህ ራሱ በቃ እንደዚህ ነው። ካልሆነ አይሆንም የሚሆን ይመስላችኋል? ዌስታም አኮራሽኝ የድምፅ ብክለቱ ተቆጣጥረነዋል። የሳይ ገባና አውጣው። ቀን እኮ ነግሬህ ነበር። ይኸውልህ ዛሬ ዌስታም ያስጠላሃል። እኔም ጨጓራህን እልጥልሃለሁ ብዬ ነበረ። ሌሊትህን ነው የማበላሸው። እንዲህ አይነት ደግ ጎረቤት ይውላችሁ ነጥብ አስጥሎ በትንሹ ማለት ነው ለማገገም ይሞክራል። ሚኮስፐርስ አንቺ ዝም ብለሽ መስጠት ነው የእናንተ ነገር ማለት ነው። አብቅቶለታል። ያሳዘንሽኝ የዩናይትድ ደጋፊዎች 4 ሳምንት እኮ በጠበጣችሁን፣ ረበሻችሁን። አሁን ሰላም ሰውዬ እያለ ማለት ነው ምንም 5 ጨዋታ ማናሸነፍ ተስማምተናል። ብራዘር ተከታታይ 3 አሸነፍን፣ 4ኛውን አቻ ወጣን። በቃ ላይፋችን ምስቅልቅል ይላል። ዋት ዘ ሄል እንግሊዝ ላኩንና አንድ ነገር እንዴ ሰውዬ ወጣን። በቃ ላይፋችን ምስቅልቅል ይላል። አሬን ሰውዬ ወይ እንግሊዝ ላኩንና አንድ ነገር እንዴ ቆይ ተከታታይ 3 አሸነፍን፣ 4ኛውን አቻ ወጣን። በቃ ላይ እንዴ ልጁ ልክ አይመስለኝም። ተከታታይ 3 አሸንፈን 4ኛውን አቻ ወጣን። ኖ እንደዛ እኮ አይደለም ብራዘሪ። ማለት 5 ጨዋታ አይደለ? ሲቲ አለ፣ አርሰናል፣ ፉልሃም፣ ከዛ ቶተንሃም እና ይሄ እኮ አምስተኛው ጨዋታ ነው። ይሄ እኮ አምስተኛው ጨዋታ ነው የዌስትሃም ማለት ነው። እሱ ደግሞ ያለው ተከታታይ 3 አሸንፈን 4ኛውን አቻ ለማለት የፈለገው ተከታታይ 4 አሸንፈን 5ኛውን አቻ ለመውጣት ያው እንግዲህ ያለ አይደለ በሚያስጠላ ሙድ ላይ ስለሆነች ምናምን ሊሆን ይችላል። እና ዝም ብለህ እርማት ብለን እንውሰድ። አሬን ሰውዬ ወይ እንግሊዝ ላኩንና አንድ ነገር ሂዱ። በቃ መሄድ እኮ ነው ከምር በቃ በየሆነ ነገር ለምንድን ነው ጉብኝት ምናምን እዛ እንግሊዝ እኔ እንጃ የት እንዳለ አላወቅኩትም፣ ግን እንግሊዝ ይሆናል። እንግሊዝ ከሆነም የትም ሀገር ይሆን ለጉብኝትም ብለህ ለምንም ለዘመድ ጥየቃም ምናምን ታመቻችና ሄደ መቁረጥ ነው በቃ። ይህ ሰውዬ ማስወገድ ዩናይትድ 5 ጨዋታ ያሸንፋል ብሎ ማሰብ ሞኝነት ነው። እውነት ይሄ ሰውዬ ራሱ ጊንጥ አይደል እንደሆነብን ጊንጥ ሲል የአባይ ቲቪ ጊንጥ ሲል እንዴ! አረ ጊንጥን ተፋቱት። እዛ ማስቸግሯቸዋል፣ እዚህም እሱ ራሱ አንድ ጊንጥ ነው የሆነው። ይሄ ደግሞ ጨበሪያሙ ጊንጥ ይሆናል፣ ፀጉሩን ያጎፈረው ጊንጥ ብለናል። እና ጋይሶች ይመቻችሁ። ሰብስክራይብ እያደረጋችሁ ላይክ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንዲዳረስ የምትፈልጉት ለሰዎችም ሼር፣ ለጓደኞቻችሁ ለቤተሰቦቻችሁ ሼር እያደረጋችሁልኝ አመሰግናለሁ። ይመቻችሁ። ቀጣይም በተለያዩ በእግር ኳስ ባበዱ የሪያክሽን ቪዲዮዎች እንመለሳለን።